ብዙ ሰዎች ህይወታቸው እንዲለወጥ ይፈልጋሉ። የተሻለ ገቢ፣ የተሻለ ጤና፣ የተሻለ ግንኙነትና የተሻለ የመንፈሳዊ ህይወት ይመኛሉ። ነገር ግን ችግሩ አብዛኞቻችን ትልቅ ለውጥ ለማየት ትልቅ ነገር መፈጸም እንዳለብን እናስባለን። እውነቱ ግን ትልልቅ ለውጦች የሚጀምሩት ከትንንሽ የየዕለት ውሳኔዎች ነው። ዛሬ የማካፍላችሁ 15 ከዚህ ቀን ጀምራችሁ ህይወታችሁን ማሻሻል የምትችልባቸውን ቀላል ልማዶችን ነው። እስከ መጨረሻው ቆዩ፣ ምክንያቱም ቁጥር 15 ህይወታችሁን ሊቀይር ይችላል። የመጀመሪያው ትንሿን በማሳካት ጀምር። አልጋህን አስተካክል። ቀንህን በስርዓት ጀምር። አልጋን ማስተካከል ቀላል ነገር ይመስላል፣ ግን አእምሮውን ዛሬ አንድ ስራ ጨርሻለሁ ብሎ እንዲያስብ ያደርገዋል። ትንሽ ድሎች ለትልልቁ እንድንነሳሳ ያደርጉናል። ትንሽ የሚመስሉ በየቀኑ የሚገጥሙና የምናሸንፋቸው ተግዳሮቶች ትልቁን እንድናሸንፍ ያደርጉናል። ትንሽ ብለህ የምትላትን የየቀን እርምጃህን አተናቃት። ሁለተኛው 30 ደቂቃ አንብብ። ዛሬ ያለህበት ደረጃና ከ5 ዓመት በኋላ የምትሆነው ሰው የሚለየው በምታነበው መጽሐፍ ነው። በየቀኑ 30 ደቂቃ ብቻ የምታነብ ከሆነ በዓመት ከ10 በላይ መጽሐፍት ማጠናቀቅ ትችላለህ። ውስጣችን የሚገባ እውቀት ደግሞ ወደሚቀጥለው የህይወት ደረጃ የምንሄድበትን እይታ ይሰጠናል። ሶስተኛ ከአሉታዊ ሰዎች ራቅ። ሁለት አይነት ሰዎች አሉ በህይወታችን፣ የሚያበረታቱንና የሚያዳክሙን ሰዎች። ሁልጊዜ ቅሬታ የሚያቀርቡ፣ ተስፋ የሚያስቆርጡና አሉታዊ ነገር ብቻ የሚያወሩ ሰዎች ካሉ ከነሱ ቀስ በቀስ ራቅ። ዙሪያ ካሉ ሰዎች በላይ በህይወት አታድግም። ወደፊት እንድትዘረጋ የማያደርጉ ሰዎች ባለህበት ያስቀሩሃል። ማደግ ከፈለክ በማደግ በሚያምኑ ሰዎች ዙሪያህን ክበብ። አራተኛ የምታመሰግንባቸውን ነገሮች እስቲ ላይ በየቀኑ 3 ነገሮችን ጻፍ። ስለ ጤና፣ ስለ ቤተሰብ፣ ስለ ስራ፣ ስለ እምነት እስቲ አንድ የምታመሰግንባቸውን ነገሮች በየዕለቱ ጻፍ። ምስጋና የሌለበት ልብ በፍጹም አይረካም። አመስጋኝነት ቀጣዩን በረከት ወደ አንተ ያመጣል። አመስጋኝነት ያለህ ላይ እንድታተኩር ስለሚያደርግ ባለህ ደስተኛ የምትሆንበት ልማድህ እየጨመረ ይሄዳል። አምስተኛ ብዙ ውሃ ጠጣ። ብዙ ሰዎች የሚሰማቸው ድካም አንዳንዴ ውሃ ካለመጠጣታቸው የሚመጣ ነው። ዛሬ ቢያንስ 2 ሊትር ውሃ ለመጠጣት ሞክር። ለጤና አስፈላጊ ነገርን ትንሽ በሚመስል ድርጊት እየተወጣ እንደሆነ አስብ። ስድስተኛ በየቀኑ 10 ደቂቃ ጸልይ። ከእግዚአብሔር ጋር ጊዜ ማሳለፍ ከሁሉም በላይ የሚያረጋጋ ነገር ነው። በጸሎት ውስጥ ኃይል አለ። በጸሎት ውስጥ ሰላም አለ። በጸሎት ውስጥ አቅጣጫ አለ። ከፈጣሪ ጋር የምታደርገው ግንኙነት በየዕለት ህይወትህ ትልቅ ስፍራ ልትሰጠው የሚገባ አይሆን። ሰባተኛ ስልክህን ለ1 ሰዓት አስቀምጥ። ብዙ ሰዎች በስልክ ላይ በቀን ከ3 እስከ 5 ሰዓት ያጠፋሉ። ይህን የሚባክነውን ጊዜ በመማር በማንበብ ወይም ተጨማሪ ገቢ ሊያመጣልህ የሚችል ነገር ላይ በመስራት የምታውለው ከሆነ ህይወት እየተለወጠ ይሄዳል። ህይወታችንን ጊዜያችንን በሚወስዱ ነገሮች ልክ እንደሚሰራ ማወቅ ጊዜያችንን ለማን መስጠት እንዳለብን በጥንቃቄ እንድናስብ ያደርጋል። ስልክህን ማህበራዊ ሚዲያ እንደዚሁም ስክሮል ማድረግ ብቻ የምታሳልፍ ከሆነ እነዛ ነገሮች ሳታውቀው ህይወትን እየሰሩ ይሄዳሉ። 8ኛ አንድን ሰው የምታደንቅለትን ነገር የምታመሰግነው ነገር ላይ። ሰዎች ከገንዘብ በላይ ክብርን ይፈልጋሉ። ዛሬ ለባልሽ፣ ለሚስትህ፣ ለልጅህ ወይም ለጓደኛ አንድ የምታደንቅለት ነገር ንገረው። በዙሪያ ያሉ ሰዎች ዋጋቸው ከፍ ያለ እንደሆነ እንዲሰማቸው አድርግ። 9ኛ 20 ደቂቃ ተራመድ። የሰውነት እንቅስቃሴ የአእምሮን ጤና ያሻሽላል። 20 ደቂቃ መራመድ የሚያስገኘው ጥቅም ብዙ ነው። 10ኛ ገቢና ወጪህን መዝግብ። ብዙ ሰዎች ገንዘባቸው የት እንደሚሄድ አያውቁም። የገንዘብ ነፃነት የሚጀምረው ከገንዘብ ግንዛቤ ነው። ወጪህን በአግባቡ ካላወቅ ገቢህን ለማሳደግ አትነሳሳ። ለገንዘብ ያለ ደግሞ ብልሃት ለገንዘብ የምትወስነውን እርምጃን። 11ኛ አንድ ግብ ጻፍ። ያልተጻፈ ግብ ምኞት ነው። በዚህ ሳምንት ማሳካት የምትፈልገውን አንድ ግብ ጻፍ። ያንን ለማድረግ ደግሞ እርምጃ ውሰድ። ያችን እርምጃ ወሰድካትን ግብ ስታሳካ ትልቁን ግብን ለማድረግ መነሳሳትን ታገኛለህ። 12ኛ አንድ መጥፎ ልምድ ላይ። ሁላችንም ህይወታችንን የሚያዘጉ ልማዶች አሉብን። ዛሬ አንዱን ለየና ለመቀየር ውሳኔ አለ። ትንንሽ ብለህ የተውካቸው እነዛ ልማዶች ምናልባት ከምታስበው የህይወት ከፍታ እያስቀሩ ሊሆን። ዛሬ ቁጭ በልና ያንን አንድ የሚያዘገይ ልማድ ለይተህ መስራት ጀምር። 13ኛ ለቤተሰብ ጊዜ ስጥ። ብዙ ሰዎች ሀብት ለማግኘት የተሻለ ስራ ለመስራት በሚል ቤተሰባቸውን ያጣል። ነገር ግን በመጨረሻው የህይወት ስኬት የሚለካው ባሉን ግንኙነቶች ነው። 14ኛ ይቅር ማለትን ተማር። ይቅርታ ለሌላው የምትሰጠው ስጦታ ብቻ አይደለም፣ ራስህንም ከከባድ ሸክም ነፃ የሚያወጣ ነገር። ይቅርታን የየዕለት የህይወት ልማድ ማድረግ በነፃነት ለመኖር የሚወሰን ውሳኔ ነው። በአእምሯችን ውስጥ ማንም በቂም የታሰረ ከሌለ አእምሯችን ነፃና የተሻሉ ሀሳቦችን ለማመንጨት የተከፈተ ይሆናል። ያንን ሰው ዛሬ ይቅር በል። 15ኛ ለነገ ዛሬ እቅድ አውጣ። ብዙ ሰዎች ቀኑን በአጋጣሚ
በድንገት እንዲያው ይውላሉ፣ ያሳልፋሉ። ስኬታማ ሰዎች ግን ቀናቸውን አስቀድመው ያቅዳሉ። ዛሬ ምሽት ላይ ወይም ደግሞ ባለህበት ለሚቀጥለው ቀን ጊዜ ወስደህ አቅድ። ህይወትን የሚቀይረው አንድ ትልቅ ውሳኔ ብቻ አይደለም፣ በየቀን የምንወስናቸው ትንንሽ ውሳኔዎች ናቸው። ዛሬ ከነዚህ ከ15 ነገሮች ልማዶች አንዱ ምረጥ፣ ነገ ደግሞ ሁለተኛውን ጨምር። በ90 ቀናት ውስጥ ራስህን እስከማታውቅ ለውጥ ታያለህ። ቪዲዮውን ከወደዳችሁት ፕሌስ ላይክ፣ ሰብስክራይብ፣ ኮመንት ያድርጉ። አስታውሱ፣ ህይወት የሚለወጠው ለነገ በቀጠርነው ቀጠሮ አይደለም፣ ዛሬ በምንወስነው ትንንሽ ውሳኔዎች ነው። ቴንክ ዩ